እንኳን ደህና መጣችሁ። ማዕበል ለዚህ ስለበቃ ደስ ብሎኛል። ትንሽዬ ነገር ልበላችሁ። ማዕበል ሐረር ምስራቅ ሐረርጌ ሆኖ ቤታችን ላይ እሳት ሲነድ ለ3 ሰዓት ያህል በር ዘግተውብን ነበር። ውስጥ ሆነን ከላይ ጣራው እሳት እየነደደ ከስር እየነደደ በጎን እየነደደ ከውጭ እየተጨፈረ ግን የማይተው አምላክ ጠብቆን ነበር። ስለዚህ ዛሬም እግዚአብሔር ለኢትዮጵያ አላት። በውጭ የነበሩት 3 ሰዓት ሲሞላን አስከሬናቸው ምን ይመስላል ብሎ ሲከፍቱት እኛ ግን ስዕለ ማርያምን ይዘን እግዚአብሔርን ይዘን በህይወት ነበርን። በጣም የሚገርማችሁ ከ3000 ሰው በላይ ሆኖ ገጀራ ይዞ ሲፈልገን ባጠገባችን እያለፉ የት ገቡ ይሉን ነበር። ለካ የኤርትራን ባህር ያሻገረ አምላክ ዛሬም ለካ ከኛ ጋር አለ። እግዚአብሔር ሀገራችን ይጠብቅልን። አንድ የረሳሁትን ነገር ግን ላስታውሳችሁ። ማዕበል ይህን መጽሐፍ ሲጽፍበት የነበረው ስልክ እሱን ተሸክሜው እናቴን ይዣት አባቴ የት ገባ ሞተ አልሞተም ብዬ ይዣቸው ስሮጥ ወድቆ ነበር እሳት ውስጥ። እኔን መሬት ሊያስቀምጠኝና ይቺን ስልክ ያዛት ምናልባት ሰይጣንን የሚያመልኩ ወይም ደግሞ ወደ ሞት እየሄዱ ያሉ ሰዎች ምናልባት በዚህ ይመለሱበት ይሆናል ብሎኝ እሱን አስቀምጬው ተመልሼ ይዤው መጥቼ ነው ዛሬ ለዚህ የበቃው። እግዚአብሔር ስለፈቀደ። ከመጽሐፉ የተወሰደ ነው። 85% እውነት ነው። ሰካራሙ ትውልድ ሳይጠጣ በሽታው ደንዝዞ የሰከረ ማንነቱን ረስቶ የተደናበረ ጠጥቶ የሰከረ አቅሉን የሳተ በኃጢአት ለመኖር ሸፍቶ የዘመተ ሳያገናዝብ ለፍላፊ በየአደባባዩ አላዋቂ ዘባራቂ ከራሱ ኮብላይ ሰካራሙ ትውልድ የጠፋበት መሪ ውድቀትን ሰባኪ ቃላት ቀባጣሪ ሐሰተኛ ነቢይ የሚያጋድል ሰው የመሰለው ክብር ማናናቅ የራሱን የመጪውን ናፋቂ የቤቱን አራካሽ በዘሩ የሚመካ ውዳቂ ርካሽ በደም የሚረካ ቃልቻ ቅልብላቢ አስመሳይ ዘላባይ መንፈስ የሚሰል በቅጠል ብጥስጣሽ ከራሱ የተጣላ አመንዣኪ እንደ ከብት ምላሱ የሰላ